ስቃዩ ጎሽ ልክ እንደሱ በመልክ ደርድሪያቸው አረ እባክሽ ቀይና ጮማውን አትቀላቂው እባክሽ ምን አይነት እንደው እዚህ ቤት ተይሽ ይቅርታ ወንድሜ ብቻህን መንገድ ላይ ምን እየሰራ እንዴ ምን ሆናል ባልኮ ነው እና ምን እያረክ አይ ብር ኖሮኝ ቅርጫ ብገባ ከባለቤቴ ጋር እንዴት አርገን ዘልዝለን እንደምንሰቅለው በመናቤ የነገርኳት ነው ለባለቤቴ እና በዚህ አመት ቅርጫ አልገባህ ገብቻለሁ እና አክሲዮኔን ሸጬው በመናቤ የነገርኳት በትርፍ ሸጬው በጣም ይገርም ነው ጭራሽ ቅርጫንም በአክሲዮን አረጋችሁ ታዲያ እና እንደ ድሮ 5 እና 6 ሆነ ቅርጫ አልታቋቁም ደፋር ዘንድሮ ቅርጫ በአክሲዮን የራሱ ደንብና ህግ ወጥቶለት መተዳደሪያ ደንብ ወጥቶለት ነው የምትገባው እሱንም በሬው ለመሳረድ ፈቃደኛ ከሆነ 2017 እንዴት ነበር 2017 በጣም ድንቅ አመት ነው በተለይ ለኔ እንደግል ሳቲስፋይድ ሆንኩበት አመት ነው ኑሮ የተወደደበት ይቅርታ ይሄ ይቆረጣል ለካ አንዳንድ አካላት ኑሮ ተወደዳት በሉ ብለዋል ይቆረጣል ዘይትና ስንዴ በራችንን ያውቋቁ የሰጡን ይመስል ማለት ኑሮ ይረከሰበት የሰው ልጅ ነፍስ የዶሮን ያክል ዋጋ ያላገኘበት አመት ነበር በጣም ደስ ይላል በተለይ ሰው ቀጥ ብሎ ከቤቱ በሰላም ወጥቶ በችግር የተመለሰበት ድንቅ አመት ነው ተመስገን ነው እቺንስ ማን ያየብ በጣም ለ2018 ምን ትመኛለህ አረ እንደለያል እግዚአብሔር እንደ ሰው ብዙ ነገር እመኛለሁ ከምንም በላይ ኑሮ እንዲረክስ ምን ለነገሩ ኑሮ እንኳን አይረክስ በዚያ አካሄድ እኔ ራሱ እንደ ምሩጽ ይፍጠር ማርሽ እየቀየረክ ሆነ ያሰቃየን ይወደድ ነገር ግን ከምንም በላይ ክቡሩ የሰው ልጅ ልክ እንደ ኑሮ ውድነቱ ዋጋ አግኝቶ ተከብሮ በሀገሩ እንዲኖር እመኛለሁ ማንም በየጢሻው አይሙት የትኛዋም እናት አታልቅስ በቃ ሌላው ትርፍ ነገር በተረፈ ጨቅጭቂ ቀረ የምትለው ሐሳብ ካለ ለተመልካች ቀጥታ ሐሳብን ማቅረብ ትችላለህ ያው የቀረው አካውንቴ ነው 1000 አመት ኑሮልኝ አካውንቴ እንኳን አደረሳችሁ በዚህ አጋጣሚ ጥሬዋን እኔ ጋር መጣ መቁረጥ ትችላለህ የምትሉ አንዳንድ አካላት ካላችሁ ዴማ እድራችን ውስጥ ምንድነው የተፈጠረው ከፍተኛ የህልውና ስጋት ውስጥ ገብተናል በዚህ ወር ብቻ 7 የእድራችን አባሎች ነው ያረፉት በዚህ ምክንያት ካዝናችን ክፉኛ ተመናምኗል ነገርየው ደግሞ አስከፊ የሚያረጋው አሁንም 5 የእድራችን አባሎች ኮማ ውስጥ ናቸው ምንድነው የወረደብን ከሞቱት በተጨማሪ ካዝናችን በዚህ በመናመን ውስጥ ከቀጠለ ከዚህ በኋላ ለቅሶ ላይ ንፍሮ የምናዘግነው በክፍያ እንደሆነ እንድታውቁ ነው ዋናው ነገር በዚህ አጣብቂኝ ውስጥ እያለን እድራችሁንና 5 ኮማ ውስጥ ያሉትን ታማሚዎቻችሁን ጨምሮ ልግዛችሁ ልጠቅለላችሁ ያለ ባለሀብት መጥቷል ምንድነው የምትሉት ታማሚዎቹ እንሽጣውና ይታከሙ ወይስ እያየናቸው ይሞቱ ቮት አድርጉ ወስኑ ለኔ ችግር የለው የባለቤቴ የሴቶች ድር አለ ድል አርጋ ታስቀብረኛለች ካልቀደምኳት ማለቴ ነው ሰሞኑን ልክ አይደለችም ታማለች ለኔ ችግር የለው ወስኑ ይሸጥ ወይስ ቮት አድርጉ ከሚሞቱ ሽጧቸው እንዴ እዚህ ስኬት ላይ ለመድረስ ቀላል የማይባሉ ስቃይና መከራዎችን አሳልፌያለሁ የኔ ስቃይ የሚጀምረው ገና በልጅነቴ ነው ልጅ እያለሁ አባቴ ባለስልጣን እንደመሆኑ መጠን ለቫኬሽን ለንደን ነበር የሚወስደኝ አንድ ቀን ታዲያ ከትምህርት ቤት ሳይንስ ሳልጨርስ መጣውና
በጣም ተናዶብኝ ለቅጣት ቱርክ ላከኝ። እንዴት የሚያሳዝን ታሪክ ነው። እኔን ወንዝ በጣም ትልቅ ዲፕሬሽን ውስጥ ገባሁ። በቀን $1000 ይመደብልኝ የነበርኩት ሰው እታች ወርጄ የማይመጥነኝን $999 ይመደብልኝ ጀመር። ዲፕሬሽን ከቀን ወደ ቀን እየባሰ መጣ። በዚህ ሁኔታ ያለው ድንገት አደናቅፎኝ ወደኩና የፍራሽ ጠርዝ መታኝ። እስከ ሞት የሚያደርስ የግንባር መላላጥ አጋጥሞኝ 19 ሀገር ነው ሄጄ የታከምኩት። እስካሁን አልዳንኩም። በልዟል። አይታሪ ይሄ በእንዲህ እንዳለ አንድ ቀን ተኝቼ የቢዝነስ አይዲያ መጣል። ከዛ ሄድኩና አባቴን አዋራሁት። አባቴ እሺ አለኝ። እሺ ሲለኝ በቃ ጥሩ ነገር ሰጥቶኝ በጥሩ ሁኔታ ቢዝነሴን አንቀሳቅሳለሁ የሚል ግምት ነበር። እሱ ግን ሰው ማይችለው ጉድ የለም። $300 ሚሊዮን እና እንዲሁም 5 አዳዲስ ሲኖትራኮች 20 ኮንቴነር ዕቃ አምጥቶ በዚች ተንቀሳቀስ። ምን አይነት ጨካኝ አባት ነው! በስመ አብ! ሰማይ ምድሩ ተደፋብኝ። የሚይዘው ጭብጠዋት ብቻ እንዴት ይዘጣል? የስቃይ መዓት። ዛሬ ቢዝነሳችሁን ለመጀመር ያሰባችሁ ሰዎች ከኔ የህይወት ተሞክሮ አንጻር ከፍተኛ ተጋድሎና ትንቅንቅ ይጠብቃችኋል። ውይ በጣም ከባድ ነገር ነው ያሳለፍከው በእውነት። አይሳካም። እንደዚህ አይነት ህይወት ይቅጠማችሁ። በጣም ከባድ ነው ያሳለፍከው ህይወት በእውነት።